መግሪብ ሶላት አብልጦት የዒሻ ሶላት ደረሰበት። ብቻቸውን ስትሰግዱና ጀማዓ ስትሰግዱ ይለያያል። ከማ አፍታ ቢዛሊከ ሸይኽ አብዱልዓዚዝ ብን ባዝ ወብን ዑሰይሚን። እነዚህ ታላላቅ ዑለሞች በዚህ ጉዳይ ተጠይቀው የመለሱትን ልንገራችሁ። ብቻውን ከሆነ የሚሰግደው ሰውየው እና ጀማዓ ከሆነ የሚሰግደው ወደ መስጂድ ሄድክ፣ የመግሪብ ሶላት አልፎሃል፣ የዒሻ ሶላት እየተሰገደ ነው፣ ወይም የዒሻ ሶላት ኢቃም ተደረገ። መስጂድ ስትገባ መግሪብ አልፎሃል። በዚህ ጊዜ ተድኹሉ መዐል ኢማም ብንየት አልመግሪብ፣ ከኢማሙ ጋር በመግሪብ ንያ ነው የምትገባው። ኢማሙ ኢሻን ነው የሚያሰግደው አይደለ? አንተ መግሪብን ነይተህ ነው የምትገባው፣ ከሱ ጋር ትሰግዳለህ። እና ታዲያ ኢማሙ እኮ ኢሻን 4 ረካ ነው የሚሰግደው አይደለ? እኔ ደግሞ መግሪብን 3 ረካ ነው የምሰግደው እና ሁሉንም አብሬው ሰግዳለሁ ወይ? አትሰግድም። ሁሉንም ኢማሙ ልክ 3ቱን ረካ አሰግዶ ወደ 4ተኛው ሲነሳ አንተ እዛው ቁጭ ብለህ ትጠብቀዋለህ። ልክ ኢማሙ ፋቲሃን ቀርቶ ከዛ በኋላ ሩኩዕ ስጁድ አድርጎ መቶ ለታያቱ ሲቀመጥ አብረህ ታያቱን ትቀራና ልክ ሲያሰላምት አብረው ታሰላምታለህ። ከዚያ ትነሳና ዒሻን ትሰግዳለህ ማለት ነው። ከዚያ ብቻህን ከሆነ የምትሰግደው ግን ከዚህ ይለያል። እቤትህ ገባህ፣ መግሪብ ሶላት አልፈዋል፣ የዒሻ ወቅት ደርሷል። ወታች አለላ ከዛ መጀመሪያ መግሪብን ስገድ። የዒሻ ወቅት በጣም ስለሚለጠጥ ጊዜው ከዛ በኋላ መስከር ትችላለህ። ነገር ግን በሰዓቱ የዒሻን ሶላት ትሰግድና መግሪብን በቀዷ መልክ ትሰግዳለህ ብቻህን ከሆንክ። ይሄ ነው ሁለተኛ ያመለሱት። የዒሻን ሶላት ትሰግድና ከዚያ በኋላ መግሪብን በቀዷ መልክ ትሰግዳለህ። አንድ ሶላት ካለፈ የጊዜው ከገባ ብቻህን ከሆነ ያለው ጊዜው የገባበትን ሶላት ትሰግድና ያለፈን ሶላት እንደገና በቀዷ መልክ ከዚያ በኋላ ነው የምትሰግደው። ይሄ ብቻህን ከሆንክ ነው። በጀማዓ ከሆነ ደግሞ ቅድም እንዳልኳችሁ ነው።